በዚህ ቪዲዮ የምናየው እንዴት ድምጻችንን አጥርተን የሚገርም አይነት ድምጽ ለኮንቴንት ክሬተሮች፣ ለቪዲዮግራፈሮች፣ ለፖድካስተሮች እና ለኮንቴንት ክሬተሮች የሚገርም አይነት ቪዲዮ ኢንሃንሰር ቱል ነው የምናየው። ተከታተሉ። ሰላም የተወደዳችሁ የዋናው አካዳሚ ቤተሰቦች፣ ዛሬ የምናየው የሚገርም አይነት ቪዲዮ ኢንሃንሰር ቱል ነው። ከአዶቢ ፕሮዳክት የሆነውን የአዶቢ ፖድካስት ቱልን እንዴት ቪዲዮ ኢንሃንስ እንደሚያደርግ አብረን እናያለን። አንድ ራንደም የሆነ ፋይልን መርጠን ያንን ቴስት አድርገን እንዴት ድምጻችንን አጥርቶ እንደሚያወጣ አብረን እናያለን ማለት ነው። ቱቶሪያሉን ተከታተሉት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ እንግዲህ የተለያዩ አይነት ቱቶሪያሎች እንድንሰራ ያበረታል። አሁን ምን እናደርጋለን? ቀጥታ ወደ አዶቢ ፖድካስት ሚለውን ጉግል ላይ ሰርች እናደርጋለን ማለት ነው። አዶቢ ፖድካስት ብለን ሰርች እናደርጋለን። እንግዲህ መጀመሪያው ሪዛልት የሚመጣልን አዶቢ ፖድካስት የሚለው ነው። የአይ ኦዲዮ ሪኮርዲንግ ኤንድ ኤዲቲንግ ይላል። ያንን ኦን ዘ ዌብ መስራት የምንችልበትን ያመጣልናል። እሱን ክሊክ እናደርጋለን ማለት ነው። ክሊክ በምናደርግበት ሰዓት እንግዲህ የተለያዩ ፊቸሮች አሉ። ልክ እንደ ኢንሃንስ ስፒች፣ ካፕሽን ለሶሻል ሚዲያ መጨመር የምንፈልግ፣ ሚውዚክ ሪሙቭ ለማድረግ፣ ፖድካስት ስፔሻሊ ላይ የምትሰሩ ሰዎች የራሳችሁን ፖድካስቶች ማዘጋጀት ትችላላችሁ። እነዛን ኦዲዮን እንዴት በአሪፍ በጥራት መንገድ እንደሚያመጣ ይሰራልናል ማለት ነው። ይህ ሁሉ ደግሞ እዚሁ ዌብ ላይ በመስራት ነው። ሌላ ተጨማሪ ሶፍትዌሮች ሳንጭን፣ ምንም አይነት ሶፍትዌር አንጭንም፣ የተለያዩ አይነት ፕሮጀክቶችንም መስራት ይችላለን። የመጀመሪያው እንግዲህ ኢንሃንስ የሚለውን እንነካለን። እዚህ ላይ ማየት እንችላለን። እንደ ምሳሌ ያህል አንድ ፋይል አስቀምጠዋል። ያንን ኦዲዮ እዚህ ጋር አብረን እንሰማለን ማለት ነው። Hey, Harmony here with the Adobe Podcast team. I'm here in my backyard, and we've got a little bit of street noise, some birds chirping, and even some music playing nearby. I'm recording this video so you can try out enhanced speech. Go ahead and turn it on and off, and notice what changes. From there, play around with the sliders for speech, background, and music, and hear how each one affects the mix. Each control works independently, so you can dial in exactly what you want to hear. And there isn't a perfect setting. Just play around with it until it sounds right to you. And when you're finished, you can download the enhanced file or export individual tracks for speech, background, or music. Thanks so much for checking out Enhanced Speech. ይህንን እንግዲህ እዚህ ጋር በዚህ አይነት መንገድ አምጥቶልናል ማለት ነው። በጣም ጽድት ባለ መንገድ። ቀጥታ ወደ ሳይን አፕ እንገባለን ማለት ነው። ሳይን አፕ ላይ እንግዲህ እንደምናየው በቀላሉ ሳይን አፕ ለማድረግ ኢሜል አድሬስ እና ፓስወርድ ከዚህ በፊት ካለን በዛ ማድረግ እንችላለን፣ ወይም ደግሞ በጉግል ሳይን አፕ ማድረግ እንችላለን። እኛ በጉግል ነው ሳይን አፕ የምናደርገው፣ ያ ሁሉንም አይነት የአዶቢ ፕሮዳክቶች በአንድ አካውንት አክሰስ ለማድረግ ስለሚመቸን ማለት ነው። ቀጥታ ወደ ሳይን አፕ ዊዝ ጉግል የሚለውን ጂ ምልክቷን እሷን ክሊክ እናደርጋለን። ያንን ክሊክ በምናደርግበት ሰዓት ወደ ጉግል ሳይን አፕ ፕሮምፕት ያመጣናል። እዚህ ጋር ኢሜይል አድሬስ ጂሜይል አድሬሳችንን እናስገባለን። የእኛን የራሳችንን ጂሜይል አድሬስ እዚሁ ጋር አምጥተናል። ከዛ ደግሞ የምንፈልገውን ፓስወርድ ሴት አፕ አድርገን ማስገባት እንችላለን ማለት ነው። ፓስወርዳችንን እናስገባለን። ከዛ በኋላ ያንን ሳይን አፕ ማድረግ እንችላለን ማለት ነው። ፌሊ ብዙ አይከብደንም። እነዚህ በጣም ቀላል ስቴፖች እያንዳንዱን ስለምናሳያችሁ ኔክስት የሚለውን እንነካለን። ያን ሴትአፕ ለማድረግ ሴትአፕ ስናደርግ እንግዲህ ማንትና ይር ይጠይቀናል። ያንን እናስገባለን ማለት ነው። ያንን እናስገባለን። ዋን ሴትአፕ ከገባ በኋላ በቀላሉ እዚህ ክሬት አካውንት እንላለን። ክሬት አካውንት ሲለን እዚህ ጋር ፐዝል ያመጣልናል። ፐዝሉ ምንድነው አላማው? የተለያዩ አይነት ኩዌሽነሮች አሉ። ይሄ እንደ ካፕቻ ወይም እንደ ቬሪፊኬሽን አይነት መንገድ ነው። በቀላሉ እነዚህን መመለስ አለብን ማለት ነው። ወደ 5 ጥያቄዎች ይኖራሉ። ይሄንን እንደ ቬሪፊኬሽን ነው የሚጠቀሙበት እነሱ ሶዳት እኛ ሮቦት እንዳልሆንን ወይም ደግሞ ሌላ አይነት አካል የኛ ሲስተም አክሰስ እንዳያደርግ እንፈልጋለን የሚል ቬሪፊኬሽን
ሜካኒዝም ነው። ሶ በዛ አይነት ሜካኒዝም እናንተም እንደየ ዩዘሩ ስለሚለያይ እያንዳንዱን ቼክ ያደርግና ከዛ በኋላ ይመልስልናል ማለት ነው። ሶ ዋንስ እነዚህን አፕላይ ካረግን በኋላ ኢች ታይም ያንን ስንጨርስ ሲምፕሊ ሰሚት እያልን እነዚህን እያንዳንዱን ቬሪፊኬሽን ስቴፑን ማለፍ አለብን። ሶ ዋንስ ስንጨርስ እንግዲህ ፋይናሊ ዩ ሃቭ ሰሚትድ ይለናል። እሱን አንዴ ካረግን በኋላ ወዴት ይወስደናል? ወደ ራሳችን ዳሽቦርድ ያመጣላል ማለት ነው። እዚህ ጋር እንግዲህ እንደምታዩት የራሳችንን ፋይሎች አክሰስ ማድረግ እንችላለን። አት ሴም ታይም ደግሞ ኦሪጂናል እና ኢንሃንስዱን ማየት እንችላለን። ከቱልዞቹ መሀል ደግሞ እዚህ ጋር አዶቤ ፖድካስት ስቱዲዮ እና ኢንሃንስ አለው። ሰው በዛ አማካኝነት እኛ የምንፈልገውን አይነት ማድረግ እንችላለን። ሶ እዚህ እንደምናየው ሶ ያለን ስፒች እና የተለያዩ ቱሎች ከስሩ አለ። ሶ ፋይላችንን እንምረጥ። ፋይላችንን እንግዲህ እዚህ ጋር የተለያየ አይነት ፋይል ኦዲዮ ሪኮርዲንጎች መምረጥ እንችላለን። እንደ ምሳሌ ያለ አንድ እኛ ሳይት ላይ ስንሰራ ያለን አንድ ሪከርዲንግ ዝም ብዬ ቀርጫለሁ። ሶ ያንን ድምፅ እንዴት እንደሚለይ በዚሁ አማካኝነት ማየት እንችላለን። ሶ ፋይሉን አፕሎድ ስናደርግ ፕሮሰስ ያደርግልንና ያንን ፋይል ኢንሃንስ ያደርግልናል። ሶ ኢንሃንስ የተደረገው ፋይል በቀላሉ ምን አይነት ልዩነት እንደሚኖረው አብረን በደንብ እናያለን ማለት ነው። ታዲያ ያንን ፕሮሰስ አድርጎ ይጨርሳል። እዚህ ጋር ስፒች፣ ሚውዚክ፣ ባክግራውንድ የሚለው አሉ። ነገር ግን ስንሰማው ያንን ድምፅ እንዴት እንደሆነ ማየት እንችላለን። እነዚህ ሶስቱ ያሉት ምንድነው ፕሪሚየም ወይም እኛ ፍሪ ትራይል ስለሆነን ፕሪሚየም የምንጠቀም ከሆነ ያንን እንድንጠቀም በዚሁ አጀስት ማድረግ እንችላለን። አሁን ሳይት ላይ ነን። ሳይት እያለን አትሊስት አሁን ሪኮርድ እያደረኩን ወይምን ድምፅ አትሊስት አውጥቶ ዋናውን ድምፄን ለማስቀረት እሱን ነው ቼክ አሁን እናደርገው። እንግዲህ ከሳይት አሁን ታዲያ ይህንን አሁን ቀይሮት ባክግራውንድ የነበረውን የሚረብሸውን ድምፅ አጥፍቶታል ማለት ነው። ሶ ያንን አጥፍቶታል። ስፒች፣ ሚውዚክ፣ ባክግራውንድ የሚለው እዚህ ጋር አክሰስ ማድረግ ማንችለው እኛ ፍሪ ትራይል ስለምንጠቀም ነው። ሶ 30 ቀን ፍሪ ትራይል ይሰጠናል። ከዛ በኋላ ግን ፕሪሚየም መክፈል አለብን። ሶ እኛ ጀስት ለሲምፕል ፋይሎች ስለሆነ የምንፈልገው ይህንን በጥራት እንዲያመጣለን። ሶ ዳውንሎድ ማድረግ ከፈለግን ኦዲዮ ፋይላችንን ነክተን ዳውንሎድ ስንለው የፈለግንበት ቦታ ሴቭ ስሙን ቀይረን እዚህ ጋር አጀስት አድርገ ነው በቀላሉ ሴቭ ማለት እንችላለን። ሶ ሴቭ ያደርግልናል ይሄን ፋይል። ዋን ሴቭ ካደረገልን ያንን ምንፈልገው ፕሮጀክት ላይ እንጠቀምበታለን። እነዚህን እንግዲህ ቲክቶክ ላይ የምትሰሩ፣ ኢንስታግራም፣ ዩቲዩብ ላይ የምትሰሩ ኮንቴንት ክሬተሮች በዚሁ ያንን ድምጻችሁን አትሊስት ባክግራውንድ ቮይስ ካለው ኢንሃንስ ያደርግላችኋል። ኢንሃንስ ከተደረገም ደግሞ ያ በጣም በጥራት ያለው ኮንቴንት ይሆናል። ሶ ሁለተኛው ቱል እንግዲህ ስቱዲዮ ነው። እነሱ ኤክስፐሪመንታል ወይም ቤታ ቨርዥን ላይ አድርገው እንድንጠቀም የሚረዱ ነው። ሶ ይሄኛው የቤታ ቱል ስቱዲዮ ቱል እንግዲህ የፈለግነውን ፕሮጀክት ሴት አፕ አድርገን አዲስ ፕሮጀክት ኒው ፕሮጀክት የሚለውን ስንነካ ያንን በቀላሉ ወደዛ ይወስደናል። ሶ ምንፈልገውን አይነት ኦዲዮ ፋይል በፖድካስት ደረጃ ስቱዲዮ በሆነ መንገድ አትሊስት እንዲሰራልን ነው። ሶ ረጃጅም ኦዲዮ ያላችሁ ሰዎች ያንን ኦዲዮ አፕሎድ ታርጉና ኢንሃንስ ማድረግ ትችላላችሁ፣ ወይም ደግሞ እዚሁ ሪኮርድ ማድረግ ትችላላችሁ። ሶ ያንን በቀላሉ መጠቀም የምትችሉበት ኦፖርቹኒቲ አለ ማለት ነው። ሶ አዶቤ ፖድካስት እንግዲህ በአጭሩ ይህን ይመስላል። ይህን ቱል እንግዲህ መጠቀም የምትፈልጉ ሰዎች ስቴፕ ባይ ስቴፕ በዚሁ አሳይተናችኋል። ላይክ፣ ሼር፣ ሰብስክራይብ አድርጉ። መቻችሁ። መልካም ቀን።